እያበሰች ያበሰችበት ምክንያት አለ። ኃጢአተኛ ነች ሴቷ። የሚወገድ የሚያስገድል ኃጢአት ነበር። ነገር ግን ኃጢአቷን ስታስብ የምታደርገው ሁሉ በማሰብ አደረገች። ሽቶ ይዛ መጣች፣ ቀባችው፣ እግሩንም በእንባ አራሰች። ኢየሱስም እንዲህ አላት፣ ኃጢአትሽ ተሰረየላት፣ ኃጢአትሽ ተሰረየልሻል፣ ኃጢአትሽ ቀርቶልሻል። ከዚህ በኋላ የኃጢአት ኑሮ አትኖርም፣ መንገድሽ ተቀይሯል፣ ሕይወትሽ ተለውጧል አላት። ማን ነው መለወጥ የሚፈልግ? መለወጥ የሚፈልግ ሰው በኢየሱስ እግር ላይ ይንበረከካል፣ በፊቱ ይንበረከካል፣ በእንባ ይወድቃል። መለወጥ የሚፈልግ ሰው፣ መቀየር የሚፈልግ ሰው ይንበረከካል። መቀየር የሚፈልግ ሰው ወደ እልፍኝ ይገባል። መቀየር የሚፈልግ ሰው ጸሎት ይጀምራል። መቀየር የሚፈልግ ሰው መጽሐፍ ቅዱስን ማንበብ ይጀምራል። የዛን ጊዜ ሕይወቱ ይቀየራል። የዛን ጊዜ ታሪኩ ይቀየራል። የነበረ ስም ሳይሆን ያልነበረ ስም ይዞ ይመጣል። የሚጸልይ ሰው ዝም ብሎ አይወጣም። የሚንበረከክ ሰው ዝም ብሎ አይወጣም። እዚህ ቤት መጣችኋል አይደለ? የሆነ ነገራችሁ ሳይቀየር አትወጡም። ምክንያቱም ፈልጋችሁ የመጣችሁት ጌታ ዝም ብላችሁ አይታችሁም። ምንም ሊያደርግ ብሎ አይታችሁም። ስማችሁን ቀይሮ ይሰዳችኋል። ታሪካችሁን ቀይሮ ይመልሳችኋል። የጠበቃችሁት ጌታ ዝም ብሎ አይመልሳችሁም። መለወጥ ማለት የነበረን ሕይወት የተለመደን ታሪክ ይዞ መቀጠል ሳይሆን ያልተለመደን አዲስ ሕይወት መቀጠል ማለት ነው። ያልተለመደ አዲስ ታሪክ ይዞ መቀጠል ማለት ነው። አዲስ ሕይወት መጀመር ማለት ነው። ከዚህ በፊት በኪሳራ ሕይወት ውስጥ ከነበርክ፣ ከዚህ በፊት የሆነ በማያስፈልግ ሕይወት ውስጥ ከነበርክ፣ አሁን ደግሞ ይህን ታሪክ ትተውና ያን ታሪክ በአዲስ ሕይወት ተክተህ ወደ ብልጽግና መግባት ማለት ነው መለወጥ ማለት። ስለ ለውጥ ስናስብ ሶስት ነገሮችን እናገኛለን። ዛሬ እንኖራል ነገር እግዚአብሔር ያውቃል ብሎ ብቻ የዛሬን ብቻ አስቦ ከሚውሉ ሰው ጋር አለመተባበር። ምክንያቱም የነገር ራዕይን ያጨልማል። ስለዚህ ከእንደዚህ አይነት ሰው መራቅ ያስፈልጋል። ሁለተኛው ሐሳብ ለበቀል ከሚያስቡ ሰዎች መለየት ያስፈልጋል። እኔ ጓደኛዬ የሚወደው ጓደኛዬ እንደዚህ አድርጎኛል፣ እንደዚህ በደል አድርሶብኛል፣ እንደዚህ አይነት ጥፋት ሰርቶብኛል፣ እንደዚህ ብሎ በቀል ከሚያስብ ሰው መራቅ ያስፈልጋል። የእግዚአብሔር ቃል አትበቀል፣ እኔ የበቀል አምላክ ነኝ ይላል። አንደኛውም ጉጪ በጥፊ ቢመታ ሁለተኛውን አዙርለት ይላል። ስለዚህ ለበቀል ከሚያስብ ሰው ለለውጥ ካሰብክ መራቅ መቻል አለብህ። እዛ ሰው ጋር ተባብረ ቢተር ከሆነ አትለወጥም። ምክንያቱም ያ በቀል ይዞ ይቀጥላል። አንተ ግን ኢየሱስን ይዘህ ትቀጥላለህ። የዛን ጊዜ በቀልና ኢየሱስ አይስማሙም፣ ሕይወታችሁን ያበላሻል። ስለዚህ መለወጥን ከፈለግ ከሁለተኛው ሰው በቀል ከሚያስብ ሰው መራቅ ያስፈልጋል። ሶስተኛው ሆዳቸው አምላካቸው ከሆኑ ሰዎች ጋር አትተባበር። ሆዳቸው አምላካቸው ማለት ሌላውን እየገደሉ ሌላውን ገድለው ራሳቸውን ግን የሚያድኑ ከሌላው እየቀማ ዳቦ አጥቶ ከሚያለቅስ ሰው እየቀማ የራሱን ሆድ የሚያሞላ ለራሱ ብቻ የሚያስብ ለራሱ ብቻ የሚኖር ለሌላ ሰው ከማያስብ ሰው ጋር አለመተባበር። ለለውጥ ከተነሳ እነዚህን ሶስቱ ነገሮች ማሰብ አለብን። አንደኛ ለነገ ከማያስብ ሰው ጋር አለመተባበር። ሁለተኛ በቀልን ለመበቀል ከሚያስብ ሰው ጋር አለመተባበር። ሶስተኛው ሆዳቸው አምላካቸው ለራሳቸው ብቻ ከሚያስቡ ሰዎች ጋር አለመተባበር። እነዚህን ሶስቱን ነገሮች በጥንቃቄ ተጠበቅን መለወጥ እንችላለን። መለወጥ ማለት ሙሉ ለሙሉ የአቅጣጫ መቀየር ማለት ነው። መለወጥ ማለት እዚህ ሆነ ተለውጫለሁ ማለት አይችልም። ምክንያቱም ዛሬ እዚህ ነበር፣ ትናንትም እዚህ ነበር፣ ዛሬም እዚህ ተገኝተህ ተለውጫለሁ ማለት አይደለም። ዛሬ በዚህ የምትወጣ ከሆነ ነገ ደግሞ በዚህ ትገባለህ። ለውጥ ማለት ይሄ ነው። አሁን አዲስ ተለውጧል። ይሄ ቤት ተለውጧል። ከዚህ በፊት ይሄ አድራሻ የት ነበር? ይሄ ስቴጅ እዛ ጋር ነበረ። ዘንድሮ ግን እዛ በስፍራ ላይ አልተገኘም፣ ተለውጧል። ይኸውላችሁ በወጣችሁበት መንገድ ሳይሆን በገባችሁበት ጉዳይ ሳይሆን በገባችሁበት ታሪክ ሳይሆን ስትለወጡ በመጣችሁበት መንገድ አትመለሱም፣ በሌላ አቅጣጫ ትወጣላችሁ። የተለወጠ ሰው የተቀየረ ሰው በመጣበት መንገድ ብቻ አይመላለስም፣ በሚመላለስበት መንገድ ብቻ አይኖርም፣ በተለመደ ሕይወት ብቻ መኖር አይችልም። ምክንያቱም የተለወጠ ሰው አዲስ ነገር ማድረግ ይጀምራል። የተለወጠ ሰው አዲስ ታሪክ መስራት ይጀምራል። ስሙ ይቀየራል፣ ሕይወቱ ይቀየራል፣ ነገሩ ይቀየራል፣ ቤቱ ይቀየራል፣ ታሪኩ ይቀየራል፣ አድራሻው ይቀየራል። ነገር ሁሉ ለውጥ ይሆናል። ተለወጠ ሲባል በቦታው መገኘት አይደለም።
ሲባል እዛው ስፍራ መገኘት አይደለም። ተለወጠ ሲባል እሱ ብቻ መኖር አይደለም። ተለወጠ ማለት የሆነ አቅጣጫ ተቀይሯል ማለት ነው። ተለወጠ ማለት የሆነ አድራሻ ተለውጧል ማለት ነው። ስም ተለውጧል ማለት ነው።